ለመጀመሪያ ጊዜ የ10 ኪሎ ሜትር ሩጫ ዝግጅት መመሪያ። ለቀጣዩ ወይም ለመጀመሪያው የ10 ኪሎ ሜትር ሩጫ ውድድር ለመዘጋጀት ወስነዋል? ወይም ደግሞ ለውድድሩ ተመዝግበው አሁን ምን ማድረግ አለብኝ ብለው አስበዋል? በመጀመሪያ ደረጃ እንኳን ደስ አሎት። 10 ኪሎ ሜትር ለመሮጥ መወሰን በሩጫ የጉዞ ውስጥ ትልቅና አርኪ እርምጃ ነው። ጽናትን ለመፈተሽ በቂ ከመሆኑም በላይ መደበኛ ህይወቱን ሳይረበሽ በቀላሉ ሊደርሱበት የሚችሉት ግብ ነው። በዚህ ቪዲዮ ውስጥ ምንም አይነት ጉዳት ሳያጋጥሙት ከጀማሪ ተወዳዳሪነት ተነስተው በጠንካራ ብቃት ማጠናቀቂያ መስመር ላይ የሚደርሱበትን ደረጃ በደረጃ መመሪያ እሰጥዎታለሁ። የልምምድ ህጎች፣ የፍጥነት አጠቃቀም ወይም ፔሲንግ፣ የምግብና የውድድር ቀን ዝግጅቶችን እንዳሰሳለን። ወደ ዝርዝሩ ከመግባታችን በፊት ከታች አስተያየት ወይም ኮመንት ያስቀምጡልኝ። አሁን በሩጫ ጉዞ ላይ ምን ደረጃ ላይ ይገኛሉ? ሐሳብ እንለዋወጥ። ላይክ የሚለውን በመጫን ወደ መጀመሪያው ነጥብ እንለፍ። በመጀመሪያ ደረጃ የ80-20 ልምምድ ህግ። አዲስ ሯጮች የ10 ኪሎ ሜትር ልምምድ ሲጀምሩ የሚሰሩት ትልቅ ስህተት ምንድን ነው? ቀለል ባሉ የልምምድ ቀናት ላይ በጣም በፍጥነት መሮጥ። ሲጀምሩ እድገት እያሳዩ መሆኑን ለማረጋገጥ በየቀኑ ጠንክሮ መሮጥ ማለፊያ ይመስላል። ነገር ግን የሩጫ ጽናት መገንባት ማለት ራስን ማቃጠል ሳይሆን አየር መጠን ኤሮቢክ ኢንጂን ማሳደግ ነው። ይህንን 80-20 ህግ ይከተሉ። የሳምንታዊ የሩጫ ርቀቶ 80% በምቾትና በንግግር ፍጥነት ወይም በዞን 2 መከናወን አለበት። ይህም ማለት በሚሮጡበት ጊዜ ሳይተነፍሱ ሙሉ አረፍተ ነገር መናገር መቻል አለበት። ብቻውን የሚሮጡ ከሆነ ደግሞ በሩጫ ወቅት ዘፈን መዘመር መቻል አለበት። የሳምንቱ 20% ብቻ ፈጣን የሩጫ እንቅስቃሴ መሆን አለባቸው። ቀለል ያሉ የሩጫ ቀናቱን ፍጥነት ሲቀንሱ የደም ስሮችን ይገነባሉ፣ የሰውነት የጽናት አቅም ይጨምራል እና መገጣጠሚያዎችን ከጉዳት ይከላከላሉ። ፍጥነት የሚመጣው ከወጥ ዝግጅት በኋላ ነው። በሁለተኛ ደረጃ የሳምንት ፕሮግራምና እረፍት። የሳምንት የ10 ኪሎ ሜትር ልምምዶን እንዴት ማዋቀር አለበት? ለጀማሪዎች በሳምንት ከ3 እስከ 4 የሩጫ ቀናት ተስማሚ ናቸው። ይህንን ቀላል እና የተረጋገጠ ፕሮግራም ይጠቀሙ። ማክሰኞ ቀለል ያለ ሩጫ ከ5 ኪሎ ሜትር እስከ 6 ኪሎ ሜትር በንግግር ፍጥነት። ሐሙስ የፍጥነት ቀለል ያለ የኢንተርቫል ልምምዶች፣ ለምሳሌ ለ1 ደቂቃ በፍጥነት መሮጥ፣ ለ1 ደቂቃ በእርምጃ። ቅዳሜ ሩቅ ርቀት ሩጫ ወይም ሎንግ ራን። ይህ ዋናው ልምምድ ነው። ከ5 ኪሎ ሜትር ይጀምሩና እስከ ውድድሩ ሳምንት ድረስ በየሳምንቱ 10% ባልበለጠ መጠን ርቀቱን እየጨመሩ ይሄዱ። የእረፍት ቀናት በጣም አስፈላጊ ናቸው። የጡንቻዎች ጥንካሬ እና ለውጥ የሚመጣው በእረፍት ጊዜ እንጂ በሚሮጡበት ወቅት አይደለም። የጡንቻ ማጠናከሪያ ስትሪንግስ ትሬኒንግ ልምምዶችን ይስሩ። በሳምንት ለ2 ጊዜ ከ15 እስከ 20 ደቂቃ ያህል። በሶስተኛ ደረጃ ኒውትሪሽን እና ሃይድሬሽን እና የሩጫ ቁሳቁሶችን እናያለን። አንደኛ የሩጫ ጫማ። እባክዎን ከቁም ሳጥን ውስጥ ያረጁ ስፖርት ጫማዎችን አውጥተው አይሩጡ። ወደ አቅራቢያው ወደሚገኝ የሩጫ ዕቃዎች መደብር በመሄድ ለእግሮ ቅርጽ እና ለሩጫ አሰራሮ የሚስማማ ጫማ ይመረጡ። ትክክለኛ የሩጫ ጫማ ከእግሮ ከጉዳት ለመጠበቅ የመጀመሪያው መከላከያ ነው። የ10 ኪሎ ሜትር ኒውትሪሽን እና ውሃ አጠቃቀም። የ10 ኪሎ ሜትር ሩጫ አብዛኛውን ጊዜ ከ45 እስከ 80 ደቂቃ ስለሚወስድ በሩጫ ወቅት ከባድ የኃይል ምግቦች አያስፈልጉም። ከሩጫ በፊት ከሩጫው ከ60 እስከ 90 ደቂቃ በፊት ካርቦሃይድሬት ያላቸውን ቀላል ምግቦች ይመገቡ። ለምሳሌ ቁራጭ ዳቦ እና ሙዝ። የውሃ መጠን ከሩጫ በፊት ባሉት ቀናት ሁሉ በቂ ውሃ ይጠጡ። መሮጥ ከመጀመሩ በፊት ብቻ አይደለም።
በአራተኛ ደረጃ የውድድር ሳምንት እና የልምምድ ቅነሳ ወይም ቴፐሪንግ። አሁን ደግሞ ከውድድር በፊት ወዳሉት የመጨረሻዎቹ 7 እና እስከ 10 ቀናት እንለፍ። የልምምድ መጠን መቀነስ ወይም ቴፐሪንግ። የልምምድ መጠን መቀነስ ማለት ሰውነቱ አርፎ ለውድድሩ ቀን ሙሉ ኃይል እንዲያከማች የሩጫ ርቀትን መቀነስ ማለት ነው። ሳምንታዊ የሩጫ ርቀቱን ከ30 እስከ 40% ያህሉን ይቀንሱ። እንቅስቃሴዎቹን ቀለል ያድርጉ። በመጨረሻው ሳምንት ተጨማሪ ጠንካራ ልምምዶች ለመስራት አይሞክሩ። በውድድሩ ሳምንት አዲስ ብቃት ማምጣት አይችሉም፣ ይልቁንም ሰውነቱን ያደክማሉ። በውድድሩ ቀን የሚሰራ ወርቃማ ህግ። በውድድሩ ቀን አዲስ ነገር አይሞክሩ። አዲስ ጫማ አያድርጉ። አዲስ የቁርስ አይነት አይሞክሩ። ወይም በሩጫው መስመር ላይ የሚሰጡትን እንግዳ የኃይል መጠጦች አይጠጡ። በልምምድ ወቅት ከተጠቀሙት ነገር ብቻ ጋር ይጣበቁ። በአምስተኛ ደረጃ የውድድር ቀን የፍጥነት ስትራቴጂ ወይም ፔሲንግ። የውድድሩ መነሻ ምልክት ሲሰጥ የደስታ ስሜቱ ይጨምራል። ሺዎች ወደፊት ሲጋልቡ አእምሮ ፍጠን ይሎታል። ያንን ስሜት ይቋቋሙት። 10 ኪሎ ሜትር ለመሮጥ ብልጥ የሆነ መንገድ ሁለተኛው አጋማሽን ከመጀመሪያው ፈጠን አድርጎ ማጠናቀቅ ወይም ኔጌቲቭ ስፕሊት መሮጥ ነው። መጀመሪያዎቹን 3 ኪሎ ሜትር ረጋ ይበሉ። ካሰቡት የግብ ፍጥነቶ ትንሽ ዘጌት ብለው ይሮጡ። ከ3 እስከ 7 ያሉ ኪሎ ሜትሮችን የሩጫ ቅኝቶችን ያግኙና ያቀዱትን ፍጥነት ይያዙ። ከ7 እስከ 10 ኪሎ ሜትር የቆራጥነት ጊዜ አሁን ነው። የቀረውትን ግልበት በመጠቀም እስከ ማጠናቀቂያው መስመር ድረስ ከፊት የሚገኙ ሯጮችን እየቀደሙ ይጨርሱ። በማጠቃለያ ትዝ ይበሎት፣ የ10 ኪሎ ሜትር ሩጫ ማጠናቀቅ የማጠናቀቂያ ፎቶ ብቻ አይደለም፣ በየሳምንቱ የሚያሳዩት ወጥ ዝግጅት ውጤት ነው። ሂደቱን ያክብሩ፣ ሰውነቱን ያዳምጡ እና በእያንዳንዱ ማይል ይደሰቱ። ይህ መመሪያ ጠቃሚ ሆኖ ካገኙት ላይክ ያድርጉ፣ ለሩጫ ጓደኛው ሼር ያድርጉ እና ተጨማሪ የሩጫ ምክሮችን ለማግኘት ፎሎ ያድርጉ። በልምምዶ መልካም ዕድል። በሩጫው መንገድ ላይ እንገናኝ።